ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ አለ። 1500 ነው የሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፋሁት ነው ይኸው እንደዚህ እየደፋሁ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይና አርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው ማለት ትላንትና ለመክረው እንደ ልጄ ናስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ። ሰላም የፒናስ ቲዩብ ቤተሰቦች በሙሉ እንዴት ናችሁ? እኔ አለው ሰሞኑን አነጋጋሪ አዝናኝ የተባሉ ቪዲዮዎችን ከዛም ለእናንተ ብለን ይዘን መተናል። ለማንኛውም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ቪዲዮን በመጀመርና የፒናስ ቲዩብ ቤተሰብ ያልተቀላቀላችሁ ሰብስክራይብ የምትለዋን በመንካትና የዶል ምልክቷን በመንካት ቤተሰብ መሆን ትችላላችሁ። ወደ ዛሬ ቪዲዮዎች ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ ብርዱ በጣም ነው የበረደው። አልበረደም? እኔ ራሱ እንዲህ ደርቤው በጣም ነው የበረደኝ። አይዞ አንቺ ማለት የዝናብ ፍቅር ደስ ይላል። እንዴ ይበርዳል? አዎ በጣም ነው የሚበርደው አይደል? ጃኬት ነው ዞሮ ለእቺን ለማለት 18 ጃኬት ወሰድሽብኝ አይደለም። እኔ ፈተና ነበረ ግን ፈተናዬን ወድቃል። በጣም ነጩ እኔ ለጃኬቱ ብዬ አይደለም ያንተም ተቀበለበት ነበር። ነጩ ፍቅር ወይ ንግብ አያስፈልግም። ምን ቀረኝ ልበሽ። አመሰግናለሁ። በቃው ሜት ትችላለህ። ለማንኛውም ግን እንዲህ የምታረጉ ሴቶች እህቶቻችን ብታርፉ ባይነን። ስንት ጃኬት በምን እንሂደሽኛ? እኛ ምን እንሙት ብርድ ይምጣን ነው ተወክዬ ነው ለማለት ነው። ያው መቼም ይተርፋል አይባልም። ዮኒ ጓየው ዮኒ ማኛ እሺ ገደል መግባት ይችላልላችሁ። በግልጽ ነው ማለት የሴቶች ጥቃት ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽም። የሚነጣጥል ነገር አትሰሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህፃናቶች እንደሚደረገው ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው ነው። አልቻሏቸው። የተቀናጁ መሽገሮች የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋችሁ 10ችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገባላችሁ። ታውቃላችሁ ሰሞኑን እንግዲህ በቲክቶክ ትልቅ ንቅናቄ እየተደረገ ይገኛል። በጆርዲ እንቅስቃሴ ብዙ እየተደረገ ይገኛል። ያው አሁንም ዮኒ ጓያው እንግዲህ እንዳለው ነው ጥሩ እንቅስቃሴ እየተደረገ ይገኛል። ግን ዮኒን ያላሳመነ ምክንያቶች አሉ። እንግዲህ በውስጥ ይነጋገራሉ ብለን ተስፋ እናደርጋለን። ዱርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራሁት። ይሄ መኪና ተሰራ። ይሄ መኪና ማይስተሳር ሲጀመር ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ አልከም። ዱርዬ ዴባ ዘነሽ ይሄን ጉልበት ተሸክመህ ሰርታት ማለት እንደዚህ ሄሎ ምን አይነት እንደዚህ አይነት ሰው ምን ነው የምትለኝ ነኝ? እስቲ ንገረኝ። ምን የምትለኝ ነኝ? አስተካክል ያሲን ይላል ቴክኒሺያንስ ምንድን ነው መጀመሪያም እኮ ለለምን እኮ አይደለም ላግዝኝ። ዋው ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ነገር ይላል ሙያ ያለውም ዱርዬ አለ። ያዝ ግባለት
ቆንጆ አገባብ ነው የገባለት። ጥሩ መልእክት ነው። በተለይ ያሲኖ የሚሰራው ስራ መልእክት ያለው ነው። ትችላለህ። 1500 ነው የሚገዛው ታውቁታላችሁ። የዘይትን ውድነት እሺ፣ ግን እየደፋሁት ነው። እየደፋሁት ለምን ነው የምትደፋው? እየደፋሁት በምን ምክንያት እንደምደፋው ልንገራችሁ። ቆይ ማላሳያችሁ ነው የምላችሁ። ይኸው የምን ዘይት ነው የሚደፋው? እየደፋሁት ነው። ታያችኋለች እቺ እዚህ ምን በጣም ዛሬ በጣም የከፈኝ ምን ይታያል? አይጠገበው በዚህ በአፉ አይጠገበው 2000 ምናምን ብር አከሰረችኝ ከሰርሁ። አይዞን ወንድም ማለት በምን ነው የሚታይ? በምን ይታይልኝ? ለማንኛውም መዋጮ ይሰብሰብልህ። በቃ ቢያንስ 5 ሊትር ዘይት የሚመልስ የሚተካልህ። ወይኔ አይጦች ግን በአይጥ ተሰቃየን እኮ በቃ በየቤቱ ነው ስቃይ። ጓደኛዬ እንዴት አድራል? ጓደኛዬ እንዴት ምን ጊዜም ለራስ መልእክት ማንም መቶ የሚያጽናና የለም። ማን በቃ ራስን ኳሊቲ ኩልስታፍ ዜንጦ በቃ የድሮ ዜንጦ ነው ምን ነው በቃ ራስን ኳሊቲ ማንነትን ጠብቀህ ሂድ። ሁልጊዜ በቃ ሰው እንደዚህ አድርግ እንደዚህ ምናምን እንዲል አጠብቅ። ከሱ ምንም ማስተያየት አጠብቅ። ራስን ግን ምን ያስፈልጋል እዚች ምድር ላይ እስካለው ሰዓት ወንድሜ የምትኖረው እኮ የተወሰነ ጊዜ እኮ ከዛ በኋላ እኮ ትሄዳታለህ። ማን ትሄዳታለህ? ሳጥኑ የምትቀበረው ነው የሚለያየው እንጂ ትሄዳለህ እኮ የሚቀር የለም። ስለዚህ ራስን ጠብቀ ራስን ዘና ብለህ ምንም ሳያጨናንቅ እውነቴን ነው የምልህ። በጣም እወድሃለሁ። እሺ ጓደኛዬ ዘና በል። ማን ይሁን ግን ጓደኛው እና ታድሎ ጓደኛዬ ቆንጆ መልእክት መማርክ ጠቅሞሃል? ምንም አይጠቅም እንዴ ጸጸቱ ራሱ እስከዛሬ አልወጣልኝ። እስከ 8 ከተማርክ በቂ ነው። ጸጸቱ አለ ምንም አይጠቅም። ይሄው አይጠቅም። ቁጭ ብያለሁ። ምን ተጠቀምሽ? ብዙ ነገር ካለማወቅ ማወቅ እንደሚሻል ማወቂያለሁ። በጣም ነው የጠቀመኝ። እንዴት ያው እስካሁን የተንከራተትኩ ነው። አንቺ ወይ አንተ መማርክ ጠቅሞሃል? ኮሜንት ላይ መማራችሁ ጠቅማችኋል ወይስ አልጠቀማችሁም? እንግዲህ አብዛኛው እዚህ ላይ እንደምታዩት አልጠቀመንም እያሉ ነው። ግን እንደ ፒናስ ቲዩብ መግለጫ መማር ጠቅማሉ። ምንም ቢሆን ካለማወቅ ማወቅ ይሻላል በሚለው እንይዛለን። እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ለአንተ ጓደኛ የጀለስ አባት ሲያገኝ እስቲ ምከረው፣ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይን አርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው የምልህ። ትላንትና ልመክረው እንደ ልጄ ናስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ እነሱ ሳይቀር ጠልተውታል እኮ ነው የምልህ። እስቲ ምከረው። እሺ እመክረዋለሁ። አሁን ምከረው በቃ። በጣም ራሱ ማከክ ከመልመዱ የተነሳ ማለት ነው እኔን ትልቅ አውሬ መጥቶ እዚህ ጋር ቢበላኝ እንደሚያክልኝ ነው ምነግርህ። ቡዳ በለኝ ብለው እከከው እንደሚለኝ እኔ ያውቀዋል። ከጥፍሩ እኮ ጥፍሩ ውስጥ ያለው ቆሻሻ ይጠነክራል እያልኩ ነው። ጥፍሩን ሳይሆን ጥፍሩ ውስጥ ያለውን ቆሻሻ እንዲቆረጠው ነገር እኔ እዚህ ቤቱ ባይደርስብኝ በጣም ነው ደስ የሚለኝ። አይባልም ጋሽ ይባላል። ልብስ አልገዛም ያልኩት ይመስል ያን ሹራበና ያን ቁንጣ አላወልቅም ብሏል። የሱ ልብስ የማይቀየረው ማንነት ነው እንዴ? እኔ አልገባኝም። የሱ ልብስ ይሁን ህይወት ቢኖረው ተወልዶ አድጎ አርጅቶ ሞቶ ተቀብሮ አጽሙ ተቆፍሮ ወጥቶ ተጥሎ ነው። ለምንድን ነው እኔ አባቱ አይደለም ወይ በሰፈርተኛው የሌለኝን ስም የሚያሰጥ እንዴ? ልጅ እያለ እኮ ማለት ቀይ ነው ታውቃለህ፣ ፈረንጁ ነው የሚባለው። አሁን ግን ስለማይታጠብ አድፎ መዳፉ ሳይቀር ጠቁር ነው ወይስ ተደብቆኝ ከሰል ይሸጣል? ደስ ይላል። ታዲያ ምንድነው የእጁም የእግሩን መዳፍ ጠቁሮ ሂና ተሰርቶ ነው ታዲያ? አሁን ባለበው ወፍጮ ቤት ድረስ ሄዱ 2 ፍሬ ኮረሪማ ሰርቆ ተይዞ ለምንድን ነው የሰረከው ሲባል እቤት ቂቤ ገዝተን ልናነጥርበት ነው። እኔ ተሰማኝ ነው ከየት አምጥቼ ነው እኔ በዚህ ጊዜ ቂቤ የምገዛው? ረገጣ ልጁ ግነት እንደ ሞታል፣ በቆመ ሞታል። አረ እንዳይደሱ ማኒ ነው። ስንት አይነት ፋራ ነው ግን ያለው በመድኃኒዓለም። ደፋሪዎች ምን ይደረጉ? ይቆረጥ ይላል። ደፋሪ ማለት ሴት የሚደፍር ሞት ይገደል። መገደል አለባቸው። ቢያዙ ምን ጥቅም? አይዞስ ይታሰራሉ። ህዝቡ አስተማሪ ነገር ቢሰጣቸው በጣም ደስ ይለኛል። ግዴታ መሆን አለበት ነገር ነው። አደባባይ ላይ ቆዳቸው እንዲታልጦ ይሰቃል። ከባድ ፒናስ ቲዩብ ቤተሰቦች በሙሉ እንግዲህ ደፋሪዎቹ ምን ይደረጉ? የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ። በእኛ ግን ትክክለኛ ፍርድ እስካሁን አልተገኘም። እንግዲህ ወደፊት ትክክለኛ ፍርድ እንደሚሰጥ ተስፋ እናደርጋለን።
ኑሮ በዚህ ከቀጠለ በራሱ ንብረት ወይ ይሄ ወዳጃችን ለቅሶ በቲክቶክ ድረስ ለቅሶ በቲክቶክ እና ኮሜንታተሮችም አላሳፈሩ እስቲ ወጣ እስኪ ለቅሶውን ነው የኮሜንታተሮችን መልስ ምንድን ነው ሰው ምን ጀመረ ግን መድኃኒዓለም ድረስ ረባቴ ጉድ ነው በዱባይም ሀገር ውስጥም ያላችሁ ወንድማችን እግዚአብሔር ያስናግም በዱባይና በሀገር ውስጥ ያላችሁ ኧረ ወይኔ ፈጣሪ ሼር ኮፒ ሊንኩን ያብዛል ኧረ ኮሜንት ፈጣሪ አዘንን የምትወጣበት ፓኬጅ ወይኔ ኧረ ወይኔ ሪፖስት ተደርጓል ኧረ ወይኔ ኧረ ያለ ካናዳ ያሉት እንትን ከባድ ይሄ ቴክኖ የሚባል ካምፓኒ ነው የሚጫወትብን ታክሲ በርካሽ እየሸጠ ቴክኖ የስራችን ይሳቸው ለራሳት ነፋ በስማ ሰምተናል ላይክም አድርገናል ኧረ ወይኔ ፈጣሪ ነፍሳችሁን ከጌመሮች ጎን ያኖርልን ከጌመሮቹ ጎን ምን ይባላል ነፍሳችሁን ቫይራል ያወጣው ኧረ ኮማቾች ትለያላችሁ ቪዲዮ ስንት ላይ ከገባ መለሳለሁ ብሎ ነው ከሞት ሊነሳ ነው ያው ብዙ ላይክ ኧረ እኛ ሰው ህዝብ ግን ኢንቫይት አድርገኝና አብረን እናልቅስ በርታ ደጋግመህ ስራ ቫይራል እየወጣ ነው ኧረ እኛ ህዝብ ግን ኧረ በቃን ይበቃናል ኧረ በስመ አብ ኮሜንት በቃ ንፍተን ተናፈጠው ኮፒ ሊንክ አድርገናል ይወስዋል ኧረ ተናፈጠው በቃ አለቃም ፈቃድ ጠየቀው የቪዲዮ ማስረጃ አምጣ ብሎ ማስረጃው በትክክል ኧረ የእኛ ሀገር ግን ኮሜንት ኧረ በስመ አብ እሱም ግን ይበለው ሆን ብሎ አይደለ እንደ በለቅሶ ላይ እንደዚህ ቪዲዮ የሚሰራው በመድኃኒዓለም ግን ኮሜንት ኧረ እንባችንን ያመጣችሁት ለማንኛውም ይሄ ቪዲዮ የላክስ ሰው ግን በጣም ሪስፔክት ተብለሃል እሺ ሰላም ነው ጋሽ ሰላም ምንድነው እያልኩኝ እኮ ተደናግጬ እኮ ነው እንዴት ነው ሰላም ነው ወይ አለን እንዴት ነው ሰላም ነው ምን እያደረክ ነው ሰው ግቢ ላይ ዋይፋይ እየተጠቀምኩ ነው የማን ዋይፋይ ነው የምትጠቀመው እኔ እንጃ ሚጣ እስኪ አምጣው ስልኩን እስኪ አይ እኔ ሰው ነው ምንድነው እያልኩ ያለ መረጃ ስለፈለኩ ነው በዛ ላይ ደግሞ ስጋት አለኝ አምጣው ስልኩን አምጣው እስኪ እሺ ኧረ አምጣው ምን አሳስብ የማ ትልቅ ስልክ ነው ይመጣል እኮ ዋይፋይ ይወጣ የኛ ዋይፋይ ፋይል እንደምትጠቀም ማን ገመረ ቀይዋ ልጅ ናት ሚጣ የኛ ልጅ እኮ ናት እሷ ሚጣ ቀይዋ ደህና እንጫወታለን ደህና እንጫወታለን እንዴ ሸበላ ይሄ መኪና ይማል የኔ ነው ያንተ ነው በሰጠኝ ነው ስልክ ግቢ ያገባም ነበር በግባ እንዴ አይ እዚህ ይሻላል ወጣኩ ነበር የመኪናው አገባም ዋይፋይን ከሰጣች አንተ መኪናውን ሰጣኝ ዳድ መጠቃቀም እንደዚህ ነው ለዋይፋይ ብለህ አይደለም
ፈልገን እንደመጣ መረጃ ሁሉ ደረሰኝ። አይ ሴኩሪቲ አንደኛ ሞ አረቂያችን መጥቷል ማለት ነው። አረቂያችን እንደጠለ እሺ ግን ከጨብሲ በኋላ ነው ዘበኞችማ ሊያዩኝ አይፈልጉም እኮ። ይህ ቪዲዮ ብዙ ሰው ሼር አድርጎልኛል። ሉዓላዊትና ዩቲ ለሁለታችሁ በጣም ክብር ነበረኝ። ምክንያቱም እናንተ በጣም ጥራችሁ በራሳችሁ ጥረት ለፍታችሁ ነው እዚህ ደረሳችሁት። እንደሌሎቹ ሴቶች ተወርካችሁ ወይ ራቆታችሁን ቲክቶክ ላይ ምናምን ብዙ ነገር አድርጋችሁ አይደለም የደረሳችሁት። በዛ ምክንያት ሪስፔክት ነበረኝ። አሁን ግን በጣም እየተመለጠጣችሁ ነው ማለት ገንዘብ ሲመጣ ወይ ጥሩ ደረጃ መድረስ እኮ ወንድ ልጅ ዲስሪስፔክት ለማድረግ ለምንድን ነው የምትጠቀሙበት? እኔ በጣም ነው የሚገርመኝ አብዛኞቻችሁ ማለት ዘበኛውም ቢሆን ስራ ላይ ነው ያለው። ችግር የለውም ለአሁኑ በቢጫ ልለፋችሁና ከዚህ በኋላ ላለው ግን ወንድ ልጅ ዲስሪስፔክት ስታደርጉ አንላቀቅም ነው። እኔ ላይቭ እየተላለፈ ነበር ይኸውልን እዚህ ጋር ምጥን ላይቭ ላይ ድርሹ ዳና እኔ እውነት ምክንያቱም እኔ ራሴ በስማ መንጉር ነው ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል ወይ ድርሹ ዳና በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እንዴ ምን አይነት ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋል መባሌን አረሳምና ገበያላት ይላል። አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። ኧረ ምን አይነት ጊዜ ደረስን። በጣም ነው የገረመኝ። ላይቭ በጣም የሚገርም ነው። ቤተሰብ ምንድን ነው ላይቭ ጭራሽ ቀጣይማ በዚህ ሁኔታ ልጅ አመጣጡ ላይም ልንወያይ እንችላለንና በዚህ ሁኔታ ጉር ነው። ምን አይነት ጊዜ ደርሰናል ቤተሰብ። ከባድ ነው። ባየው ረገጠው መጣላያችሁ ልጅ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ ለገንዘብ ብለ ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ የምታዩት ነው ቪዲዮ ነበር። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ መቼም ክሱ ማለይ ነው ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንድ ሴት ይሆን እንደዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጥፍ አንቺ አይደል እንደ ምጥ ያልሻልሽው ሙድ ያልሽው አንቺ አይደል እንደ ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለው፣ አንቺ ያለሽበት ሀገር ነው ያለው። ዮኒ ማኛን ክሰሺ እስቲ። ዮኒ አፍ ውስጥ መግባት ከባድ ነው። ለማንኛውም ሱዳናን ነው የከሰሰችው የተባለውና ያው ምንም በራሷ ችግር ነው እንግዲህ ማለት ራሷን ምስል ለጥፋ ፖስት አድርጋ ነው የሁሉ ነገር የመጣውና ምንም ሜም እንደሆነ አይቀርምና ከሱ ምን መጨረሻው ምን መፍትሄ የምታገኝ መስሎት ነው። እስቲ ወንድ ከሆነች ዮኒ ማኛን ትክሰስብን ብላል እና ህዝቡ እንዳለ ልትከስ እኮ ነው በዚህ ሁኔታ ስሜ ጠፍቷል ልትል እኮ ነው። ለማንኛውም ቤተሰቦቼ የዛሬው ቪዲዮዎች በዚሁ አብቅቷል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮዎች እስከምንገናኝ ቻው ቻው።